የብልጽግናው አገዛዝ ጦር በቅርቡ በደጋዳሞት ያጋጠመውን እጅግ መጠነ ሰፊ ኪሳራ ለመካስ ነው የሰራዊቱን ሞራል ለመመለስ በሚል በርካታ ሰራዊቱን ወደ ጎጃም ቀጠና ከሰሞኑ አስገብቶ መጠነ ሰፊ የተባለው ወደ ውጊያ መክፈቱ ተገልጿል። ይህ በጀነራል መሐመድ ስም አቅጣጫ ሰጭነትና ሻለቃ ዝናቡ ልንገረውን ለማፈን የሚል ተልዕኮ እንደሆነም ወታደራዊ ምንጮቹ ገልጸዋል። አዛዡ ትናንት መመሪያውን አውርዶም በፍጥነት ወደ ባህር ዳር መሸሻቸውን የገልጹት የመረጃው ምንጮች ምናልባትም ለሰራዊቱም የድሮን ሽፋን ለመስጠት እንደሚሆንም ግምታቸውን አስቀምጠዋል። በዚህም ታዲያ በተለይም የፋኖን የኃይል ሚዛን ለማዛባት በማሰብ በደብረ ኤልያስ፣ በአማኑኤል፣ በቸርተከል፣ በደንበጫም፣ በመርጦ ለማርያምና በደብረ ማርቆስ ከተማ አዋሳኝ በምትገኘው የጮቄ ተራራ ዙሪያም ከባድ ውጊያም መከፈቱ ተገልጿል። የአገዛዝ ጦር የአየር መቃወሚያ ሞርታር፣ መድፍና ቢኤምን ጨምሮ በርካታ ከባድ መሳሪያዎችን በመጠቀም በአማኑኤል ከተማና በደንበጫ ከተማና ዙሪያው ትናንት የጀመረው ውጊያም እያካሄደ መሆኑ ተጠቁሟል። ዝርዝር መረጃውን በቆይታችን በስፋት የምታደምጡት ይሆናል። ይህ በእንዲህ እንዳለም በእነማይ ወረዳ የረዝ ቀበሌ ጥቁር አስፓልት ላይ በተወሰደው የደፈጣ ጥቃት የአገዛዙ ሰራዊት በርካታ ሙትና ቁስለኛ መደረጉ ተሰማ። ትናንት ሐምሌ 8 ቀን 2018 ዓ.ም በአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ የረዝ ቀበሌ በወሰደው የደፈጣ ጥቃት ሁለት አድማ ብተና አባላት ወዲያውኑ ሲወገዱም ሶስቱ የሚሊሻ አባላት ደግሞ ቁስለኛ መሆናቸውም ተረጋግጧል። በሌላ በኩል በሸዋ ቀጠና የብልጽግና ሰራዊት አባላት እርስ በርስ መገደላቸው ተሰምቷል። ይህም የመረጃ ጊዜያችን ትኩረት ነው። በዝርዝር የምታደምጡት ይሆናል። ፋኖ ከወልቃይት ጠገዴ ጀምሮ በአርማጮና በአዳኝ ሀገር ጫቆ እስከ መተማ ጠረፍ አካባቢዎች ድረስ የአገዛዙን ተልዕኮ ተቀብለው በስርቆትና በእኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊም የማጽዳት እርምጃም በርካቶችን ሲደመሰስ በርካቶችን ደግሞ በቁጥጥር ስር መዋሉን አስታውቋል። በቁጥጥር ስር የዋሉ ዘራፊዎቹ በፋኖ ስም ዝርፊያና እገታ እንዲፈጸሙ ከፌዴራል ደህንነት መስሪያ ቤት ከክልልና ከዞን አመራሮች እንዲሁም ከብልጽግና የመከላከያ ሰራዊቱ ዋና አዛዦች ትዕዛዝ እንደሚሰጣቸውም ገልጸው በተጨማሪም የመከላከያ ሰራዊቱ አዛዦች በሰራዊት ኦራሎች አደንዛዥ እጽና ሐሺሽ ከሱዳን በመተማ በኩልም ወደ መሀል የአገሪቱ አካባቢ ሲያዘዋውሩ እነሱ እንደሚጠቀሙም ተናግሯል። መረጃውን በስፋት የምታደምጡት ይሆናል። ሰላም ጤና ያስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ፣ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል ባርሱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን አሁን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። የብልጽግናው አገዛዝ ጦር በቅርቡ በደጋዳሞት ያጋጠመውን ኪሳራ ለመካስና የሰራዊቱን ሞራል ለመመለስ በሚል በርካታ ሰራዊቱን ወደ ጎጃም ቀጠና አስገብቶም መጠነ ሰፊ የተባለ ውጊያ መክፈቱ ተሰምቷል። በተለይም የፋኖን የኃይል ሚዛን ለማዛባት በማሰብ በደብረ ኤልያስ፣ በአማኑኤል፣ በቸርተክል፣ በደንበጫ፣ በመርጦ ለማርያምና በደብረ ማርቆስ አዋሳኝ በምትገኘው የጮቄ ተራራ ዙሪያ ከባድ ውጊያ ከፍቷል። ይህን እቅድ ያቀደው ጀነራል መሐመድ ተሰማ መሆኑን የገለጹት የመረጃው ምንጮች በባለፈው ሳምንት ወደ ስፍራ አቅንቶ እንደነበረም ጠቁመዋል። ይህ በተለይም ዋና የፋኖ ወታደራዊ መሪውን ሻለቃ ዝናቡ ልንገረው ለማፈንና ሰራዊቱን ለማዳከም የታለመ እቅድ መሆኑን የጠቆሙት የመረጃው ምንጮች ወደ ደጋዳሞት ከማቅናታቸው በፊት ግን አዋሳኝ ባሉ ቀጠናዎችና ፋኖ እርዳታ ያገኝባቸዋል ያሏቸውን አካባቢዎች ከደንበጫ እስከ አማኑኤል ከባድ የተባለ ውጊያ ከፍተዋል። በአማኑኤልና በደንበጫ ግንባሮች በተደረጉ ውጊያም የአገዛዙ ሰራዊት ክፉኛ መመታቱን ይሰማው። በዚህ ተጋድሎ በርካታ የብልጽግና ወታደሮች ሲደምሱም ቀሪው ኃይል ደግሞ ፈርጥቷል። በውጊያው በርካታ የጦር መሳሪያዎች በፋኖ ቁጥጥር ስር መግባታቸውም ተረጋግጧል። ትናንት ሐምሌ 8 ቀን 2018 ዓ.ም መነሻቸውን ከአማኑኤልና ከደንበጫ ከተሞች በማድረግ በከባድ መሳሪያ ታግዘው ወደ ደጋሰኝን፣ ገይላና አንጀን አካባቢዎች ለመንቀሳቀስ የሞከሩት የአገዙ ኃይሎች በፋኖ አባላት አይቀጡ ቅጣት ተቀጥቶም ለከባድ ኪሳራም ተዳርገዋል። የአገዛዙ ጦር የአየር መቃወሚያ ሞርታር፣ መድፍና ቢኤምን ጨምሮ በርካታ ከባድ መሳሪያዎችን በመጠቀም ከአማኑኤል ከተማ ተነስቶ ወደ ደጋሰኝን በተንቀሳቀሰ ሰራዊት ላይ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ስር በሚገኘው በበላይ ሻለቃና በቴዎድሮስ እዝ ኮማንዶ ዩኒት ድንቅ ጥምረት አይቀጡ ቅጣትን ተቀጥቷል። በዚህም ከፍተኛ ኪሳራ የደረሰበት የአገዛዙ ኃይል ወደ በኋላ ለማፈግፈግ በሞከረበት ወቅት በቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር የስናን አባጅሜ ሻለቃ በቆረጣ በመግባት እርምጃ ወስደውበታል። የደረሰበትን ከባድ ምት መቋቋም ያልቻለው የጠላት ኃይል ሙትና ቁስለኛውን ይዞ ወደ አማኑኤል ከተማም ፈርጥጧል የተባለው
በዚህ ግንባር ከ7 በላይ ጥቁር ክላሽንኮቭ መሳሪያና በርካታ ተተኳሾች በፋኖ ቁጥጥር ስር ውለዋል። ይህ በአይነቱ ከባድ የተባለው ውጊያም በአማኑኤል ግንባር ብቻ የተደረገ ሳይሆን ከደንበጫ ከተማ ተነስቶም ወደ አንጀኔ በተንቀሳቀሱ ያገዙ ኃይልም ከወደ ፋኖ ከባድ ምት ያረፈበትም ተብሏል። በዚህ ድንገተኛ ጥቃት ያገዙ ሰራዊት ሙትና ቁስለኛውን እያዝረከረከም ወደ ኋላ እንዲያፈገፍግ መገደዱም ታውቋል። ከደንበጫና ወደ አንጀኔ ቀጠና የተንቀሳቀሰው ያገዙ ሰራዊት ምንም እንኳን ሞርተር፣ ዲሽቃ፣ መድፍ፣ ቢኤም እና የነፍስ ወከፍ መሳሪያዎችን በከፍተኛ ሁኔታ ቢታጠቅም አርበኞቹ በወሰዱት ብርቱ የጸረ ማጥቃት እርምጃም ብትንትኑን አውጥተውታል። አርበኞቹ ጥላት ተጨማሪ ኃይል ቢያመጣም ፍንክች ሳይሉ ሲያንቀጠቅጡት የዋሉ ሲሆን በአሁኑ ሰዓት የተረፉ ያገዙ ኃይል ወደ ሰቀላ ማርያም አካባቢ ለማፈግፈግ መገደዱም ተረጋግጧል። የተወደዳችሁ ቤተሰቦች ወደ ሌላኛው መረጃችን ስንሻገር ደግሞ የብልጽግና ሰራዊት አባላት እርስ በርስ መገደላቸው ተገለጸም። ለምዝበራ ዘመቻ ከሰኔ 14 ቀን 2018 ዓ.ም ጀምሮ በነመካሽ አለማየሁና አባይ ግዛው የልመና ጥሪ ተሰባስቦ ወደ ሸዋ ቀጠና ከስም የገባው ሰራዊት ከአካባቢ ሚሊሻዎች ጋር በመቀናጀት በ32 የገጠር ቀበሌዎች ላይ ወረራ አካሂዶ ፋኖን የማጥፋት ዘመቻ በሚል የዘመተ ቢሆንም ዘማቹ ኃይል በፋኖ ክንድ በመምታቱ ከባድ መስዋዕትነትን ከፍሎ ባለፉት 24 ቀናት ውስጥ ምንም አይነት ወታደራዊ ለውጥ ማምጣት እንዳልቻለም ተገልጿል። ሆኖም ካፈሩ አይመልሰኝ በሚል ስሜት የዘመተው ያገዙ ኃይል የማህበረሰቡን መኖሪያ ቤቶች፣ ንብረቶች፣ ትምህርት ቤቶችና ጤና ኬላዎችን ሲዘርፍ መቆየቱም ተዘግቧል። በዚህ የዘረፋ ተግባር ተጋላጭ የሆነችው ኮቱ ከተማ የደረሰው አሰቃቂ ድርጊትም አንዱ ነው። ሐምሌ 7 ቀን 2018 ዓ.ም በኮቱ ታዳጊ ከተማ ውስጥ ሰራዊቱ በሴቶችና አዛውንቶች ላይ አሰቃቂ ያስገድዶ መድፈር ጥቃቶችን ሲፈጽምም ከርሞባታል። ከዚህም አልፎ በሚሊሻ ሚስቶች ላይ ጥቃት ለማድረስ የሞከረ ሲሆን የአንድ ሚሊሻ ሚስትን አስገድዶ ለመድፈር ሲጎትት ባለቤቷ ለማስጣል ቢሞክርም ሕይወቱ ሊያልፍም ችሏል። አቶ ኃይሉ ሚሊሻ ባለቤቱና ሌላ አንድ ሚሊሻ ጓዱን በአሰቃቂ ሁኔታ በመከላከያም ተረሽኖበታል። በዚህ ጥቃት ከባድ ቁስለኛ ሆኖ ሆስፒታል የሚገኝ አንድ ሌላ የሚሊሻ አባል ይህንን የእምነት ቃል እንደሰጠም የከሰም 2ኛ ኮር ሪፖርተር በውስጥ መረጃዎች አድርሰውኛል ሲልም ገልጿል። በመጨረሻም ይጦር የሰጠውን ተልዕኮ ማሳካት ሲያቅቶም በባዲን ከፍተኛ አመራሮች የሁንታ ማህበረሰቡን የመዝረፍ የመግደል እንዲሁም ሴቶችና ህጻናትን በአሰቃቂ ሁኔታ የመድፈርና አማራን የማጥፋት ዘመቻ እንዲያካሄድ እንደተፈቀደለት አውቃችሁ እናንተ የአማራ ሚሊሻዎች ይህንን ሴራ ተገንዝባችሁ ከአረመኔውና ከዘራፊው አገዛዝ ተላቃችሁ ወደ ወገን ኃይል እንድትቀላቀሉ እነሆ ጥሪያችንን እናቀርባለን ሲሉም የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያም አስታውቀዋል። በሌላኛው መረጃችን የአገዛዙ ብልጽግና ሰራዊት ቤትና ንብረት አቃጥሎ ቀሪውን ዘርፎ መመለሱን የአካባቢው ነዋሪዎች በምሬት ተናገሩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር አካል በሆነው ግዙፉ ጎንደር የጋሻ ክፍለ ጦር ቀጠና በተደጋጋሚ በተርቦች ከፍተኛ ኪሳራና ውርደት የደረሰበት ያገዛዙ ኃይል አማራን ከሰብአዊ እስከ ኢኮኖሚ ማውደሙና ማጥፋቱን ቀጥሏል። ትናንት ማለትም ሐምሌ 8 ቀን 2018 ዓ.ም ከገደብዬ ከዳባትና ከአምባ ጊዮርጊስ ከተሞች አለኝ ያለውን የመከላከያ አድማ ብተናና የሚሊሻ አባላትን በመያዝ ወገራ ወረዳ ሜጦ ባካሽ ቀበሌ ልዩ ስሙ ድንጓጓ የተንቀሳቀሰው ያገዙ ኃይል የፋኖ ስጦታው ሙሉን ቤተሰቦች 4 ቤትና ከነ ሙሉ ንብረቱ በሳት ያወደመ ሲሆን ያልበቀው ብሎ 25 ከብቶች፣ 2 አህዮች፣ 14 ዶሮዎችና ከ50 በላይ እንቁላሎች ዘርፎም በጠራራ ፀሐይ ቀማኛነቱን አሳይቶ ተመልሷልም ብለዋል። የአካባቢው ማህበረሰብ የብልጽግና ስርዓት አማራ ጠልነት በደንብ የተገነዘበበት ሲሆን አንድ የአካባቢው አርሶ አደርም እንዲህ ብሏል። የብልጽግና ሰራዊት ወንድ ከሆነ ቤት ማቃጠል ሳይሆን ፋኖ ያለበትን ያውቃል፣ ለምን አይሄድና አይታኮስም? እዛ ቢሄድ በቀይ ጥይት ነበር የሚያነዱት በማለትም በቁጭት ተናግሯል። በሌላ መረጃችን ፋኖ ከወልቃይት ጠገዴ ጀምሮ በአርማጭሆና በአዳኛ ሀገር ጫቆስ ከመተማ ጠረፍ አካባቢ ድረስ ያገዘውን ተልዕኮ ተቀብለው በስርቆትና በእገታ እኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊ የማጽዳት ዘመቻ በርካቶችን ሲደመሰስ በርካቶችን ደግሞ በቁጥጥር ስር መዋሉን አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 305ኛ ኮር የኮሩ ልዩ ዘመቻን ጨምሮ በኮሩ የሚገኙ ክፍለ ጦሮችን ከማህበረሰቡ ጋር በማቀናጀት በቀጠናው ከአገዛዙ ተልዕኮ ተቀብለው በስርቆት ድርጊት በተሰማሩ ወንጀለኞች ላይ ከወትሮው የተለየ ጥብቅ እርምጃ እንዲወስዱ አቅጣጫ መቀመጡን ተከትሎ ውጤታማ እርምጃ እየተወሰደ መሆኑን ሚዲያችን በህዝብ ግንኙነት በኩል የወጣው መረጃ ተመልክቷል። ከፋኖ ጋር ፊት ለፊት ገጥሞ ማሸነፍና ከወደ ፋኖ የሚሰነዘርበትን መብረቃዊ ምት መቋቋም ያልቻለው የብልጽግናው አገዛዝ በፋኖ ስም ህዝቡን ለመዝረፍ የራሱን የአድማ ብተና አባላትን ጨምሮ ሌሎች ወታደሮችን በመምለል በመከላከያ ሰራዊት ሽፋን ሰጭነት በአካባቢው አሰማርቶ መንገደኞችን በማገትና ቤት ለቤት እየዞሩ የህዝቡን ሀብት ንብረት በማዘረፍ አጸያፊ ድርጊት ሲሰሩ መቆየታቸውም ተገልጿል። ማን ህልውናው እንደሚያስከብርለትና ማን እንደሚገለው እንዲሁም ማን እንደሚዘርፈው ጠንቅቆ የሚያውቀው ህዝቡም በአንዳንድ ከተሞች ላይ አገዛዙ በሚያዘጋጀው መድረክ ላይ ተገኝቶ ዘራፊዎቹ ከመንግስት መዋቅር ጋር የተሳሰሩ ናቸው በሚል ቢናገርም ሰሚ ከማጣቱም በላይ የጽንፈኛ ተልዕኮ ተሸካሚ በሚል በአገዛዙ ኃይሎች ላይ
ዳግም ጥቃት ሲዳረግም ቆይቷል። በዚህም በላይ 305ኛ ኮር የኮሩ ልዩ ዘመቻን ጨምሮ በኮሩ ስር የሚገኙ ክፍለ ጦሮች ከህዝቡ ጋር በመቀናጀት በቀጠናው ያገዙን ተልዕኮ ተቀብለው በስርቆት ድርጊት ላይ በተሰማሩ ወንጀለኞች ላይ ከወትሮ የተለየ ጥብቅ እርምጃ እንዲወስዱ አቅጣጫ ማስቀመጡን ተከትለው ውጤታማ የሆነ እርምጃ እየተወሰደ እንደሚገኝም ተመላክቷል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በቸር ቆዩኝ።